የሆነ ሰዓት ላይ ያለቀስ የለም እዚህ እዛ ጋር የነበረውን ጠጠር ደረመሰው ይዞ ያኛው አንተ ጀሮ እርጎ ያለ እርጎ ፈለገ ልናገኛቻለን። እርጎ የለም ባዋ ሁለት እርጎ ፈለገ ለእናንተ ስንል ነው እርጎ ራሱ እንደዚህ እየተንከራተተ የምንፈልገው ተቃጥለን ልንበላ ማለት የለም እዚህ አለ ኖርማሉ ልብሳ ፍሌቨር አለ በቃ ኖርማል ግዢ ዶሚና አለሻ ዶሚ አለ ትንሹን ትልቁ ሁለት ግዛ ስንት ነው 60 ብር 50 ብር ነው አትክልቱ ነው የዶሮስ ቢሆን ያትክልቱ ይሻላል የዶሮስ ቢሆን ምንድነው እኔ አልወድም ከዚህ ጀምሮ ዶናታችንም ይሄው ኦርጓችንም ይሄው እዚህ ጋር ደግሞ ላሚቷ አለች እዚህ ጋር ደግሞ አሁን ይሄ ውሻ ነው ጅብ ነው እስኪ ዞር ያኛው አንተ ጀረጂ እዚህ ተንከራተን ግን እየገዛን ላይክ ሼር ሰብስክራይብ ማታወርጉት ከሆነ በተለይ ሰብስክራይብ እናቆመዋለን ዩቲዩብን ራሱ ይኸው ስንት ነገር እንደገዛን ይኸው እናቴ ትሙት እርጎ አንተ 110 ብር ነበር እኮ ጾም 130 ብር ገባ ዶናት ምናምን ዶናት ውስጥ ለጥጋብ ነው ግን ዶናቱ ለጥጋብ ሆዱን ስለሚወድ ነው 35 አይዶን ብቻ ሰብስክራይብ አድርጉት ላይክም አድርጉ ሼርም አድርጉት ኩክ እያደረግን ነው እላችኋለሁ ኩኪንግ ኩክ ዋታ ኩክ ዋል እስኪ ዞሮ ማችሎን ነገር አነካካ ይህ ፊት እርጓችን ይሄ እርጎ የሱን ዶናት በላው የኔ ዶናት አለ በላው ገና ከመግባታችን አንዱን ዶናት በላው ፌስታል ስለማይቻል በእንትን ዞር እስኪ እዚህ ጋር ፌስታል ይቻላል ፌስታል ይቻላል በዚህ ነው እንበለው ሶሱ አለ ይሄን ይላችሁ ይሄን እንትንና ቅመሙ ይወጣና እዚህ ውስጥ ያለው ሁሉ ብቻ ይቀቀላል የዛኛው ሶስ አለ ከዛ በሱ ነው እንበለው ያ ኑድልሱን ደግሞ ከወደዳችሁት ኑድልሱ ቤቱ ሄደን የሚሸጥበት እዛ እንትን እንላለን መገናኛ ነው ያለው እንጃ ሶስ እንፈልጋለን ብቻ ሶሱ እንደምትዩት ይሁን ሶሱ ይሄ ነው በጣም እያላቢ ነው መሰለኝ ይሄውና ሶሱ ይሄኛው በዚህኛው እንትን ነው ያለው ማለት ነው የዚህ ሶስ ላሳያችሁ ይላል የዚህ ማለት ቅመም ነው አንተ ይሄን ራሱ ቆሎ አድርጎታል የትኛው ሁለቱ አሁን ሶስተኛ ይሄኛው አንበለው ይሄ የኔ ነው ይሄ የኔ ሾርጂር ነው ያስተውቃል ዝም ብሎ ራሱ ይሄኛውን ሶስ ይሄን ታል ወደዚህ አድርጎ ይሄኛውን ሶስ እንቶና ማን ነው በዚህኛው ሶስ ነው እንትን የምንለው ይሄኛውን ጀስት እንቀቅለዋለን ይሄ የምትፈልጉ ሰዎች ዲም አይ ኮሜንት ላይ አሳውቁ አብራችሁን መስራት የምትፈልጉ ሰዎች አብራችሁን እየተቃጠላችሁ እንትን ማለት የምትፈልጉ ሰዎች እርጎን ግዙ ከዛ ሶሱን ግዙ ከዛ በኋላ አብረን ለመቃጠል ዝግጁ ነን ለኛም ነው ታዲያ የምገዙት ይሄው በዚህኛው አርገን ማለት ነው ኮላብ እናደርጋለን ማለት ነው አንዴ ኮላብ ሲሆን ምን ይፈጠራል 50 ላይ ከገባ እንደነገርኳችሁ ቤቱ ሄደ ይሄ ራሱ እዛው ሰርተን እንበላ ኑድልሱ ይሄኛው እኮ አይደል እዛ ያለው እኮ በጣም ያከፍላል እኮ ይሄኛው ፈርስት ሌቭል የሚባል እኮ ይሄኛው ገና ነው ቀጣይ እናንተ 50 ላይ ካስገባችሁት ማለት ነው አለው ሌቭል የማቃጠል ሌቭል አለው እና 3 ፓይፕስ ነው ያለው እንዴ ነበር ያለው አለው ሌላ ስም ምናምን ብሎኛል ጁስ ሰጠኝ ሌላ አለው ምናምን ብሎኛል በዚህ አጋጣሚ ወደዳችሁት ጆ እና በቃ አለቀ ወዲያና
A few moments later. Hi. እንዶሚያችን ደርሳለች። ቀነስናት። ይደሃል ሶስ ሽቶ ራሱ አንተ ሲያስጠላ። በስመ አብ። እኔ ምን አደረኩ? እኔ በላይ ብቻ ነው በደል የምታሳየኝ። አይቷል። ጥቁር ነው ሽቶ ሙያ ያለው ሰው ይላል። አተን እናቴ ትንሽ ቻለው እዚህው አለች። እዚህ ጋር አለ። ሴታፓችን ይሄ ነው። ፏፏ እያደረግን ነው። ገስታችን እንግዲህ አሁን ሊመጣ ነው። እንቀበለዋለን። አምጥቶኛል። አህለን ወሳህለን፣ እንዴት ናችሁ? አለን። እኔ ደግሞ ከፓፒ ቲዩብ ነው የመጣሁት። አንተ ዛሬ በጊዜ መጣ ጎብዛል። እንግዲህ አሁን ይሄንን ማርያም መጀመሪያ የሚጎርሰው ወዲ ደስቶ ተከተለ። አይ ማርያምን ወዲ ደስቶ ከዛ እኔ ደረሰኝ ካቃጠለኝ አበላም ማለት አይደለም። ትበላለህ አይደለም? በቅጣትና ጮትና ከዛ የደረሰው ሰው ቀድሞ ይጎርሳል። ከዛ ግን ቀጣይም ሰው ተጮተን ያ ሰው ከደረሰው አይደለም። በቃ መጀመሪያ ከጎረሰ በኋላ ቀጣይ አብረን ነው። ለምን እንኩላም ጎርሶ እንግዲህ አሁን እንበላለን። ሽቶ በዛብር ይነቃቸዋል። በጣም እሺ፣ ሽታውን በጣም ከሆነ እንግዲህ አስቡ። ከዚህ ምን ጀመረ ሳቡ? አረፍ ነው እና አርጓችን መጀመሪያ አርጓችን እንከፍታለን። ከፍቶት ነበር፣ እየጠጣው ነበር። በዚህ እየጠጣው ግማሽ አርጎት አንተ ጎዶሎ መሸጥ ጀመሩ እኮ አንተ ጎዶሎ አልኩ። እየጠጣው ነበር የምር ማ እሻው በኢየሱስ ስም ሽቶ ደግሞ ጀመረ። ምንድነው ግን በጣም ነው የሚሸጠው። ብላ ያዝ። ታናሽም አይደል? ጠረናን ቀጥል አንሳ። አንቺ ቤት አይደል የመጣሁት እኔ? ወንድ ልጅ ቆረጠ። በደንብ አንሳ። ማርያምን በደንብ እናቴቱ አይደል? አንዴ ጎርሰን ለአምን ጎርሶ ስለምንችል በደንብ አንሳና ሽቶማቱ ግን ነቢቴ ሻት ላረግ ነው እዚህ ላይ ናና ሶስት ለግል መጀመሪያ በለ እሺ ተጋቡ ሶስት አፍንጫሽን ይዘሽ ወይ በጣም ነው ግን ይባይሽት ማለት እሺ ተተ እኮ ሳራሽቶ ከቅድሙ አልግን አልቀነሰም ሽታው እሺ ያለ ለምን እርጎን ቆይ ተው አንተ እርጎ ያልቻለ ሰው እርጎ የተሸናፊ ሰው በጣም ያቃጠለ ሰው ግን በጣም ሪቪው እስቲ በጣም ነው ማለት እኔ እናቴ ወፍ ጠፋልኝ ያቃጥለው ረቡር ገብርኤል እስቲ ቅመሽ ሶስን ጨምርበት። አቃ ጠፍቷል። ሲቀዘቅዝ ይጠፋል። መነዝነዙም አለ ግን እንደ ቅድሙ ትንሽ ቀምሰናት አለ ብርቅት እሱ ያቃጠላል። ከዚህ ይልቅ እንጨምርበት።
ሶሳን እንጨምርባታለን። አሁን ሶሳችንን እናመጣለን። እዛው ነው ያለው። አይጥምም እውነቱን ስነግራችሁ። A few moments later. ቹትና ሶሳችን አያችሁት? ይሄ ነው እንግዲህ እንጨምርበታለን። አለው ግን ይነዘንዛል ሰው እኮ ግን በደንብ እንዲያካትደን ነው የሆነ እንትን አለው እዚህ ምላስ ላይ ትንሽ በቃ እንትን ጭምር አድርጎ በእናትህ አለው። እስቲ ወንድ ልጅ ይኸውላችሁ ሽቶ ጀምሩ። ሽቶ አቡኛ ጉርስሻለሁ ግን እና ገባታ እዚህ ገባቲ እዛው ነው ተናቁት ሜራ ጉርስሽ እንደዚህ ሞክር። አንተ ወደዚህ ሄድልኝ። እኔ 1000 ብር እሰጣለሁ እንደዚህ ይሄን ከበላ እመቤቴ ማርያም ነይ ማል ብለውና ከዛ እንወስናለን። ናሽና አዋደውና ይገባለት ግን በትኩስ ምንድን ነው የሚሸተው? አሁን በርበሬ አለ በርበሬ ነገር በቃ ብላ ነው አልዋልም ማለት ነው። የስናፕ ሱስ ቪዲዮ እየቀረጸ ስናፕ ያደርጋል። ቃሪያ አለው። ቃሪያ በርበሬ በኢየሱስ ስም አሁን ነው አሁን እሱ ቀድሞ ድረስ አይደለም። ቅድም አተሜ ጎርሻል ያቃጥለኝ ያልኩ አዘዝኩ እኔ ብያለሁ። ጉረስልኝ ቀድሜ ብያለሁ። እኔ እኮ ቤት ነው የመጣሁት ናዩ ቤት ለበጣሱ እንደው እኮ ቅድሚያ እኮ ነው የምንሰጠው እኮ በእናትህ ሽልማት ራሱ ለቤተሰቦች ጥሩ ነገር ለ26 ሰብስክራይቦች ለእንትን ሽልማት ትሰጣለሽ። 26ኛው እኔ 25 ናቸው። አንዴ ለ25ቶቹ ና ይሄን መሞከር የምፈልጉ ሰዎች ትንሽ ሶስ አለች አናግሩ እናስሞክራቸዋለን። እጥለዋለሁ እኔ ሰዎች እኔ አስቀምጥላቸዋለሁ የምፈልጉ ሰዎች ያዥና በደንብ ያዝ። ማርያምን አሉ የኔ ነው እንዴ እርዋን እንዴ ወንድም አይ ምንም አላውቅም። ደግሞ ተጥመዝምዙ እኮ በደንብ ያዙ። ይሄንንም ያዙ። እኔ ቀንሷለሁ እንዴ ከኔ ጋር ነው እንዴ ያዘ ምን አገባኝ ራስን አጎርስም እንዴ ጭራሽ ያቀብተሽ ሰዎች አልገባችሁ እንዴት እንደሚሸት እግዚአብሔርን እውነቱን ነው። እኔ የምትሰሩ ሰዎች እናቴ ትሙት ትመጣላችሁ እንዴት እንደሚሸት አንድ ሁለት ሰው ያበላል። ሶስት ሁለት ሰው ዘለ አንድ ላይ መጥቶ ነው ጉርሽ እስከዛ አባ አንተ ቅደም እኩል ማርያም ነው ይሄ እንዴ ምን ሳታንጂክ ነው እንዴ ሳንጂ ቋቶ አልበላም አትጠጣ። ማርያም መጠጣት ይቻላል። ምን ነው ጉርሳለሁ ገብርኤልን መጠጣት ይቻላል። እንዴ እንደዚህ እኮ እያቀዘቀዝኩ እኮ ነው። እሺ ጉረሷ ጉረሷና እናወራለን። ጉረሷና እናወራለን። በስካቤርስ ልጅ እየቀላ ነው። ጉረስና ከዛ አንድ እኩል እንሆናለን እናወራለን። አንተ ምን አድርገው ነው የኔ በገን አንተ እረፍ እናቴ ትም የኔን እንዳለ ያገልጠው ነው። ምን አድርገው ነው ዳቅለጥ መዳን ጉረሰው። እሺ ቶሎ ማርያም ጠቅለልና አንድ እኩል እንጉረሱ። እመቤቴን ድጋሚ ልታት ይሄን ጉረሱና አንድ እንጎርሳለን። ሌላ ከፈለክ እሺ ጠቅልላ እስከዛ እሺ ለሞራሌ እናቴ ትምት እንዳልፈራ አንድ አብረን አረ ድጋሚ ማለት ነው። ድጋሚ ከደገምክ ደግማል። ሽታው እኮ እና ቶሎ ጉረሱ። ከጉር እሱን ጉርሳ አንድ እንድገም
አልፈራም። እናቴ ትል እናንተ ቢል አይጋሩ እንዳለ አጉርሲስ እንዴ? አረ ወንድ ልጅ አንተ ምን እሺ እንዴ? አፍንጫሽን ያለው አያችሁ ታ ምግብ እንዴት እንደሚጣል። አንተ ከደገምክ ጀግና ነው። ይኸው ተገልያለሁ። ካልተዋህዶ አትያዛ፣ ከተዋህዶ ያዝ። ደግሞ ተዋህዶ ምናምን ይላል እንዴ? ድግም ስደግሙ 3 ላድርግልህ። አቡ ማርያምን ነኝ ደፋር ኮንሽ አንቺ ነኝ ና ትንሽ ማርያምን ትንሽ በደንብ ያቃጥልሻል። ሽታው ነው ሽታው ኖርማል ነው። አቡ ደበራ ሻት እዚህ ጋር ሻት ዳርክልና ጉረሶ በደንብ ያቃጥላል። ግን ወዲያው ነው ግን ቃጠሎ የሚጠፋው። ያቃጥላል ግን ወዲያው ይጠፋል። ምንም አይጠፋም። አይጣፍጥም። መጣፈጥ አይጣፍጥም። አንዳንድ ማርያም እኮ ሶስ አድርገንበት ማን የላከ ሰው አለ እንዴ? ሶስ አድርገንበት ትንሽ ሶስ አድርገንበት አንተ ላይ ምን እቺ ምን ይሄን አልፈልግም። ማርያም እኔ ላይ ማድረጋል በማርያም ማን የላከ ልጅ ግን በእናታችሁ ውይ በጣም አረኩ ወንድሜ እንዳትጎዳ። ይሄው እንዴ ከዚህ በላይ ምን አላርክ እኮ አንሳ፣ ቀስ ብላ አንሳ። አንተ ግን ይኸው እኔ ላይ እኮ ተለቅልቆ እኮ ነው። ይድ እግዚአብሔር አታ ይኸው በቃ አለ ሸፍኑ እኩል ማርያምን አቡኔ። ይሄ በጣም ያቃጥል ይመስለኛል። ጉርሽ ቶኮ 2 አደ ክዲተ 4 ጉርሽ እኩል ነው ጉርሽ አራጓጓን ለእናንተም በማርያም አድርጉ። እግዚአብሔር ይኸው የኔ ማለት ሸዋችሁ እናቴ ትሙት አንኩ። አረ ምን አጓጓል ግን በፓስታ ቢሆን ቢስ ኢንዶሚ ነው ማለት። እሺ ጉረዞን ነው ጉረዞ ይሄ ልጅ ራሱ እንትን እያለኝ ነው። አንተ በቀኝ እጄን በግራ እጄን በእጁ ማን ይሄ መጨረሻ ነው። እናቴ እኔም አልወርስም ከዚህ በኋላ ውስጥ ይመዘምዛል ይመዘምዛል። ገብርኤል ምላስ አሪ ጉንጭ ውስጥ ራሱ ለምን ጉንጭ ታስነካል? ይላልሽ አፍ ውስጥ እኮ ነው የገባው። እንዴት ነው ጉንጭ ምን እኮ በመድኃኒዓለም ስም እሺ ብላ ቀድሜን ጉርስ ማርያምን እንዲ ፍጥን ወረዝንም ሁሉ ማርያም እንዲ ጉርስ አልኳ ጨረስኩት ነው ከተስኩት። አሁን ተነስቼ ከተተተተ ያርገ ብረጋግጥ ምን ታመጣለህ? ወፍ አራን ሙክሩ አንቺ አይቺ ዋጭ ወይ ደስ ለእናንተ ሲሉ ይበለኛል ልጅ ነበር። በልታችሁት ማለት ነው እና ቤቴ አኝካችሁት ምናምን እስክትውጡት አንተ ሰውነት እንደዚህ እንትን አላለ። ማርያም በጣም ያስጠላል። ከባድ አረ የሚሞክር ሰው 2 ሰው
ደግሚ ዲያቡ ወይ እንደሚያመሰግናለሁ ወይ ማለት እንትን ናክ ልጆትና ጨምረንበት መድኃኒዓለም ችግርን በሙሉ እንዲጨምርበት ያሬ ልጅ ጨምረንበት ጠጣው። ለምን እርጎ ውስጥ አታርገው? እንሞክር። በእርጎ ሳህን ላይ አድርገን ነው አይደለም? ሳህን ላይ እናድርገውና በዚህ በዶናቱ ከታችሁ እንደዚህ እየነከር ማርያም እንደዚህ ነገር ተሞክራችሁ ማርያም ገብርኤል ራቡ ይላል። እኔ ችግር የለም። እኔ የሚያካትል ነገር ስለሚመቸኝ ይሄ መቤቴን እኔ አልቄ ነው ራሱ የምጠለው። ግን ኢንዶሚኑ ጋር ስለሆነ ይመስለኛል። ግን አባይ ነው 50 ላይ ካስገቡት እዛ እንሄዳለን። እዛ ኑዱልሱ ቤት እዛው ሰርተን እዛው እንበላለን። ሰርቻ በላሻት እኔ ለአንቺ ያበቁት አይበቃም። ትንሽ በቃ ሲጀመር ሌላ ቻሌንጅ አክሰፕት ምንድን ነው እሱ? ከዛ ጣፋጯ ነው ታከለ አባቴ እንሞክር ነው እንጂ አልኩ። ስለ ጣፋጭ ሳይዝና ስለ እንትን አላወራሁም። እሺ መጀመሪያ አንቺ ሀሳቡን ያመነጨሽው አንቺ አይ በጣም መቅደም ያለበት ሁሉም ነገር ግን እኮ ማርያምን ይኸውልህ እኔ እንደዚህ ነክሬ ያወጣዋል። አንተም እንዲህ ነክረህ ታወጣዋል። እሺ ይኸው ነከርኩት። በቃ መቤቴ እንዴ ገብርኤልም በቃ እናንተስ እንደዚህ ተቀርቧል። እንዳላል ተነሳ እናንተ ጉጂ የሚሸታል በመዳን ያለም ስም በቃ ምንድነው ይሄ በቃ እናቴ ተምት በቃ ተረጎሽ እንዳለ ንስት አድርገው እንዳለ እናቴ ተምት የሸፈነው ለእነሱ አሳያቸው እንዳሸፈነ የማን ይበልጣል? ይኸው ስማ አንተ ዳቦ ትልቅ ነው አያችሁት? ጫቴ ዳቦ ትልቅ ነው ማለት ይባላል። የእሱ ዳቦ ትልቅ ነው፣ የኔ ደግሞ ዳቦ ትንሽ ነው። ናሻውን ያዝ ይሸፍናል ማለት ነው። እያየሁ ማለት የሆነ ሰው እናብላ እንዴ እንደዚህ ያለ ማን ቀይ ቺንን መከራልና በዚህ ላይ ሌላ ሀሳብ ማለት ነው። እኔ እናቴ እንደዚህ አድርገን ይዘን ሄደን ይህንንማ አንጨርሱም ግን እናስቀርላለን። ሰራገር ይህ የተመታ ልጅ የሚያስበው ሀሳብ መቤቴን ሰምታችኋል? እንዲ ራሱና እንዲያልኩት አይደን ያለ በላ አዎ አልቀርጽም አያቃጥልም አያነሳም። ወይኔ ቅመሱን ምንም አያቃጥልም። ቡዩና ፔኒ ምን አይቼዋለሁ እዚህ ጋር አጋድሞ እዚህ አቃጠም ግን አይተም ሲያጠጣ ማቤት ሄሎ እሺ አይነባም ይሁን ቃጠሎ ግን ለትንሽ ሰዓት ለትንሽ ደቂቃ የመዘመዝሽን ይገውሽ። ለማንኛውም የነበረን ቪዲዮ ይህን ይመስላል። እኔ ከዚህ በላይ አልቻልኩም። አይጥምም፣ በጣም አያቃጥልም፣ ግን ይመዘምዛል ምናምን። እኛ ዶናታችንና አርጓችንን እንበላለን። እሱን ከቤት አስወጣዋለሁ። እኔም የእሱን እርጎና ዶናት ይበለዋለሁ። እሱ ከቤት ይወጣል። ለዛሬ የነበረን ቪዲዮ ይህን ይመስላል። እናመሰግናለን። በቤንግ ቪዲዮ እንመለስ። የእናንተ ላይክ አርጉ፣ ሼር አርጉ፣ ሰብስክራይብ አርጉ።
የሱን ዩቲዩብ ቻናል ከታች ዲስክሪፕሽን ላይ አስቀምጥላችኋለሁ። እሱ ጋር እየሄዳችሁ ሰብስክራይብ አድርጉ። እሱ ቤተሰብ የሚመጣችሁ ደግሞ ፓፒ ይችላል እያላችሁ እንትን በሉ። ቀጣይ ጊቫው አንተ እናቴ ትምትኝ እኔ ቤት መተህ እና አሌክስ ምናምን ጊቫው ይሰጧል። እንደ የሆነ ነገር ስጥ። ምን ልትንሽ ስጥ የሆነ ነገር ለ25 ሰብስክራይበሮች 25 የሆነ ሰው ከሽ በዚህ ቪዲዮ ማለት ነው። አንድ ሳምንት አለሽ። አንድ ሳምንት ትንሽ ጀማሪ ምናምን ሰዎች እሺ በአንድ ሳምንት አይ ሁለት ሳምንት እሺ በሁለት ሳምንት ውስጥ ስንት 100 እና 100 ላይ ኧረ አንተ በ25 የባለፈው ቪዲዮ ስንት ነው ላይ 20 ማርያም ገብርኤል 50 ላይ 50 ትንሽ በዚህ ላይ ነው እኔ ስላለ ይገባል። አይሁን እኔ ስላለ ይገባል። 50 ላይ ከገባ 50 ሳይሆን 60 70 በቃ 70 ቁጭ ይጂ 70 ላይ ካለ ምን ላድርግልሽ? እዛ ወስጄ እንጋብዛለን። በኔ ውጪ ይብራብሽ በኔ ውጪ እሺ 70 ላይ በስንት 70 ላይ በሁለት ሳምንት ይሄን ሳይሆን ሌላ ነገር ሪቪው አስደርግ። ሌላ ቦታ ሪቪው አስደርግ። ሌላ ቦታ ቤተ መንግስት ሪቪው አስደርግ። ቤተ መንግስት እዛ እንግባ። ቤተ መንግስት እንግባ። ለእናንተም አስጎበኛችኋለሁ ቤተ መንግስቱ እንዴት እንደሆነ ምናምን። ከዛ ቪዲዮ እንሰራለን በደንብ። መግቢያ 300 ብር ልታስከፍልኝ እስቲ ቶ የታክሲና ችግር ራሴን እችላለሁ። ታክሲ ራስን በመቻል እዛ ከፍሎ በማስገባት ይሄን እንትን 70 እናስገባዋለን። 70 ላይ ከገባ ይዣት ሄዳለሁ። ለእናንተም አሪፍ ቭሎግ ይወለጋል ማለት ነው። በቃ 70 ላይ ይገባል። አቡ ቤተ መንግስት ይገባል። በ70 ላይ ቤተ መንግስት አልገባ አሁን የገባት ማለት ነው። ብቻ እናንተ 70 ላይ ካስገቡት እወዳችኋለሁ። ለዛሬ ነበረን ቪዲዮ ይመስላል። እናመሰግናለን። ቪዲዮ እንመለሳለን። ቻው። እናመሰግናለን። አቡ እንዴት አየሽው ግን? ቃጠሎ አያቃጥልም? እኔ ብዙ አላቃጥልም። ይህንን ሻራውቱ የምር ጆ ሰጥቶ ነው እንጂ አልበለውም ነበር። እግዚአብሔርን የወጆ ሞክረንልሻል። በብሬ ገዝቼው ቢሆን ኖሮ አለቅስ ነበር። ወደ ላይ ነበር ምለው መመዝመዝ የሆነ ሳብ ያደርጋል ምናምን ነገር ያለች አሮጊት እንደዛ ምዝምዝ ነው የሚያደርገው። እንደዛ ነው ግን አይመችም፣ አይነፋም፣ አይጥምም። ግን መሞከር የምፈልጉ ሰዎች ካላችሁ እኔ እኮ ቀጣይ ጊቫዊውን ራሱ አውቄ ነው ቤተ መንግስት አድርግልኝ አልኩ እንጂ እኔ ይሄንን ኑዱልሱ አይነፋም። ማዛ ያኛውን እንጂ እስኪ 50 ላይ ካስገቡት እናንተ ከተመቸ ራሴንም ችዬ ቢሆን እንዴ ሁለት ጊቫዊ ጉናውና ታዲያ ሁለት ጊቫዊ ነው። 50 ላይ ከገባ ያንተ ይሆናል። 70 ከገባ ደግሞ እኔ ቤተ መንግስት ማለት ነው። በ70 ላይ ቤተ መንግስት ሚንስ የዶሮ ቤተ መንግስት እንሄዳለን እና ያ ይሄንን ቀጥል። እናንተ ደግሞ ቪዲዮአችሁን እየቀጠላችሁ እስካሁን ላይ ካላደረጋችሁ ላይ ካሉ